ኢሳያስ አፈወርቂን ኢትዮጵያ ጋብዞ አየር ኃይልን ያስጎበኘ ይሄ እንደዚህ አይነት መሳሪያ አለን እዚህ ጋር ነው እንደዚህ የምናደርገው እንደዚህ ኢሳያስ ሲመጣ ብቻውን አልመጣም አብረውት ሰዎች አሉ አብረውት ካሜራ አለ አብረውት ምን አለ የውስጥን ገመና አውጥቶ ለሀገር የሚያሳይ ይሄ በአሜሪካንም የለም በጀርመንም የለም የፈለገ ሀገር መሪ ቢመጣ የሆነ ነገር ያሳዩታል እንጂ የውስጥ ጓዳ የውስጥ ሚስጥር እኔ የኤርትራ የውጭ ጉዳይ ሚኒስቴር ሆኜ እሰራለሁ እስኪል ድረስ የተባበሩት መንግስታት ድረስ ሄዶ የተጣለባትን ኤርትራ ማዕቀቧ እንዲነሳላት ብሎ የለመነው እሱ ነው። ኦሮሞቹ በአጠቃላይ የምታያቸው ኦሮሞዎች ናቸው። አማራ የለበትም። ሽመልስ አብዲሳ፣ ማንትስ መገርሳ፣ አብይ አህመድ፣ ኢሳያስ አፈወርቂ የምታያቸው አየር ኃይልን አስገብቶ የምድር ጦርን አስገብቶ አንድን የጠላት ሀገር በቋፍ ውስጥ ያሉ ሀገር አምጥቶ ውስጥ ገበናዋን ያሳየ ድካማችንን ጥንካሬያችንን የገለጠ የዚች ሀገር መሪ ነው ኢሳያስ ብሎ ያለ ይህን ሰው ጠርቶ ደግሞ ሀገር ያወደመ ሰው ለፍርድ መቅረብ ያለበት አሁን ላይቀርብ ይችላል። አሁን ምዕራባውያኑም ከሱ ጋር ናቸው፣ አረቦቹም ከሱ ጋር ናቸው፣ ጊዜውም ከሱ ጋር ነው አሁን ካለው ማለት ነው። ግን ለፍርድ ይቀርባል። ሀገር አውድሟል። አቋሜ ነው እኔ ድሃ ተበደለ ፍርድ ተጓደለ ነው ፕሮግራሙ። ነጭ ነጯን ነው እውነቷን መናገር ነው እውነቷን መናገር። ይሄ ሲባል የሀገር መድማት የሀገር መጉደል የሀገር መጥፋት የዜጎች ማለቅ ግራ ደንታ የማይሰጣቸው አካላት አሉ። ተጠቃሚዎች ኦሮሞ ሆነው ተጠቃሚዎች ከአመድ ተነስተው አሁን ቢሊዮነር የሆኑ ፕሮቴስታንቶች አብይን እንደ ነብይ የሚያዩት ይሄ መንግስት የኛ ነው ብለው የሚያምኑ ስርዓቱ ለኛ ነው የመጣው ብለው የሚያምኑ ሰዎች ፈለገ ነገር ቢመጣ አይሰማቸውም። በኋላ የሚመጣውን እሳት መዝግቡልኝ። በኋላ የሚመጣው እሳት በዚህ ሰው ምክንያት የሚመጣው ጦስ በዚህ ሰው ምክንያት ኢትዮጵያ ላይ የሚነደው እሳት መግቢያ አታገኝም፣ መሸሻ አታገኝም፣ መደበቂያ ጉድጓድ አታገኝም። ሊቢያን በአይነ ህሊና ያት እነሱ እንኳን እንደምንም ሰርቫይቭ አድርገዋል። ሌሎቹንም እያቸው አታሙ እሱ ሊያመልጥ ይችላል። መንግስቱ ኃይለማርያም አምልጧል። እሱ ሊሄድ ይችላል። ዱባይ ከሄደ ምን ታደርገዋለህ? ምንም ልታመጣ አትችልም። ምንም ልታመጣ አትችልም። ምንም ነገር ግን መሄጃ የሌለ አንተን ወታደሩ በተለይ ጄኔራሎቹ ምኖቹ ዋጋ ትከፍላላችሁ። ዘር ማንዘራችሁ ዋጋ ይከፍላል። ኢትዮጵያ ከሱዳን ጋር ጤናማ ግንኙነት የላትም። ቤኒሻንጉል ጉሙዝ ክልል ለአረብ ተሰጥቷል፣ ለኤምሬት። ዛሬ የሱዳንን መንግስት ጦር የተቃዋሚው ሀሚቲ ቡድን የሚያጠቃው ከቤኒሻንጉል ተነስቶ ነው። ድሮኖቹ ተነስተው የሚበሩት ከቤኒሻንጉል ተነስተው ነው። ሱዳንና የሱዳን ህዝብ ኢትዮጵያ እያጠቃችሁ እንደሆነ ነው እየተሰማው ያለው። ጠላት ነው እየሸመተልን ያለው። ከኤርትራ ጋር በምታዩት መልኩ፣ ከሱዳን ጋር በምታዩት መልኩ፣ ከደቡብ ሱዳን ጋር በምታዩት መልኩ እነ ኬንያ ሳይቀር ጅቡቲ ከአቅሟ ገብታ የአፋር ገበሬዎችን የአፋር ቀብር ላይ ያሉ ሰዎችን በድሮን እየመታች ነው። እንደ አብይ አህመድ ዘመን አዲስ አበባ ቀለም የተቀባችበት ኢትዮጵያ ዳሯ እሳት ሆኖ በጠላት እንደ ዘንዶ ሊውጣት ያሰፈሰፈበት ጊዜ ዘመን የለም እና አሁን ለታሪክ እንዲቀመጥ ነው እንጂ የምንናገረው ምንም ማድረግ አይቻልም። ዜናውን የሚሰሩለት ሪፖርት የሚያቀርቡለት ሰዎች እየሆነ ያለው ነገር እነሱን እስከጠቀመ ድረስ አየር መንገዱን እስከሸጠላቸው ስርዓታቸውን እስካስገባላቸው ያችን የማትንበረከክ ሀገር እስካንበረከከላቸው ድረስ ደንታቸው አይደለም። እነሱ ምንም ችግር የለባቸው። ዋ ለኛ ነው ግን ለኛ ነው። ሪዞርቶቹ የት ነው የሚሰሩት ያልከኝ እንደሆነ በተጠቆመው ጥቆማ በተሰራው ስራ መሰረት ነው የሚሄደው። ገዳማት ተፈልገው ነው ሪዞርት የሚሰራው፣ ሆቴል የሚሰራው፣ ቤርጎ የሚሰራው ገዳማት ተፈልገው ኢትዮጵያውያን ለዘመናት ቅድስና ያገኙበት ክብር ያገኙበት 24 ሰዓት እንደ መላእክት እንደ ገነት ስፍራውን ጠብቀው በጸሎት ይቆዩበት የነበረ ስፍራ እየመረጠ ነው የሚሄደው። ጎርጎራ የተሰራውን አይታችሁታል። ማን ነው እየሄደ ያለው? ማን ነው እየተጠቀመ ያለው? ማን ነው?
ጎርጎራ፣ ደብረ ሲና ማርያም፣ ጎርጎራ፣ ማንዳባ መድኃኔዓለም የስንት ቅዱሳን ቦታ አሁን እየሆነ ያለው ልማቱን ምናምን መቃወም ምናምን አይደል። አሁን ጎንደሮች እኛ ጎንደርን ለውጦልናል ምናምን ይላሉ። ጎንደር ገና ከክታካለ ገና እየነገርኳቸው ገና ይጫውትባቸዋል። ገና መሳቂያ መሳለቂያ ያደርጋቸዋል። ገና የጎንደር ያን የመሰለ ውብ ህንፃ፣ ያን የመሰለ ግርማ ሞገሱ የሚያስደነግጥ ህንፃ ቀለም ቀብቶ ፓርክ አድርጎ ስላመጣለ መጥቶ የሚጎበኝ ቱሪስት የለም። መጥቶ አይጎበኝም። ለኖራ እንደዚህ መለጠፍ አቅቷቸው ነው። በደርግ ጊዜ በኃይለስላሴ ጊዜ በሲሚንቶ መለሰን አቅቶት ነው። ይሄ የተባበሩት መንግስታት ዩኔስኮ የቅርስ አጠባበቅ ቢሊየን ብር መድቦ እንዴት እንደሚተካ እያየን አይደል? እዚህ አውሮፓ እያየን ነው፣ የትም እያየን ነው። ይሄ የሙገርና የእንትን ሲሚንቶ አምጥቶ ለጥፎ ይኸው ጎንደር ይሄን አድርጌልሃለሁ ብሎ ስለሰጠ ታሪክ ማለት ቅርስ ማለት ይሄን ያህል ዘመን እንዴት ቆየ ተብሎ የሚታይበት ነገር ግን ዋጋህን ነው እያገኘ ያለው። ዋጋ እያስራበህ ነው፣ እያስጠማህ ነው። ይሄ በጎንደር ውስጥ ያሉ በብልጽግና ስር የተኙ የተደበቁ ሰዎች ጮቤ እየረገጡ ነው። ነገር ግን ብልጽግና የፈለገውን እያደረገ ያለውን ደግሞ ላወራበት አልፈልግም። ሰሞኑን መነጋገሪያ የነበረው የጠቅላይ ሚኒስትሩ የአብይ አህመድ የፓርላማ ንግግር ነው እና ያው ብዬ ስላቃተኝና ስለተውኩት ሰው እንደ አዲስ ይዞ ሲመጣ ያው ዳሰስ አድርጎ ለማለፍ ነው። መሪ በዚህ ደረጃ ሲበጠረቅ ያውም ያቺን ታላቅ ሀገር ታላላቅ ነገስታት የመሯትን ሀገር ታላላቅ በእውነት ካህናትም ነገስታትም ሆነው ያገለገሏትን ሀገር በጣም ገድል የተጻፈላቸው ታቦት የተቀረጸላቸው ነገስታት የመሯትን ሀገር የዓለምን የፖለቲካ ስርዓት የዓለምን ስርዓቱን ራሱ የዓለምን እንትን የለወጡ እንግዲህ ዓለም 3 ጊዜ ተለውጣለች። እሳት ሲገኝ የዓለም አጠቃላይ እንትኗ ተለወጠ። እሳት የተገኘ ጊዜ ማለት ነው እና ብረቱ ቀለጠ፣ ምኑ ቀለጠ፣ አብስሎ መብላት ምናምን ተጀመረ። አብዮት ነው የተፈነደ። አንደኛው አብዮት ምድር ላይ እሳት የተገኘ ጊዜ ነው። ሁለተኛው አብዮት ደግሞ የሚባለው ይሄ እንግዲህ የኢንዱስትሪው ዘመን ነው። ዓለም በኢንዱስትሪ የተጠለቀለቀበት የኢንዱስትሪው አብዮት የመጣበት ነው። ሶስተኛው ደግሞ ዓለም የተለወጠችበት አይቻልም የተባለ ነገር የተለወጠበት የተቻለበት፣ ለምሳሌ ጥቁሮች ነጮችን አያሸንፉም የሚባለውን አስተሳሰብ እና በሰው ልጆች መካከል በከለር ብቻ በቀለም ብቻ አንዱ የተሻለ አንዱ ደካማ የማይችል አንዱ ገዢ አንዱ ተገዢ አንዱ ጌታ አንዱ ባሪያ አንዱ ሎሌ ሆኖ የሚኖርበት ምድር ስርዓት የቀየረ ይሄ የነጭ የበላይነትና የበታችነት የጥቁሮች ምናምን የሚባለው በአውሮፓውያን በምዕራባውያን ዘንድ ብቻ ነው። ሩቅ ምስራቅ ያሉትም የፀሐይ ሁኔታ የሚያነጣቸው አካላት እንዲሁ በጣም ግፍ ነበር ጥቁር የቆዳ ቀለም ጠይም የቆዳ ቀለም ባላቸው ላይ ሲፈጽሙ የነበረው። ከሁሉም የሚከፋው ደግሞ አረቦቹ ከአፍሪካ ከዚምባብዌ ከኬንያ ከኡጋንዳ ከምን በጣም በገፍ ጥቁሮችን እየገዙ ወደ ሀገራቸው ይወስዱ ነበር። ግን አሁን አታገኙ፣ ጥቁሮቹን አታገኙ። ወንዶቹን በሙሉ ከወሰዱ በኋላ ብልት ነው የሚቆርጡት። ከዛ በኋላ ደግሞ የሚስቶቻቸው ጠባቂ ነው የሚያደርጋቸው ብልታቸውን ከሰለቧቸው በኋላ ማለት ነው። እና ዘር መተካት አልቻሉም። ሴቶቻቸውን ደግሞ ለታዳጊ ወንዶች ልጆቻቸው መለማመጃ የግብረ ስጋ ግንኙነት መለማመጃ ነበር የሚያደርጓቸው። ስለዚህ ነው በአረቦች ውስጥ እንደ አረብ የተሰጠ ጥቁርን እንደ አረብ የገዛ የለም። ነገር ግን እንዳለ ጨርሰዋቸዋል። አንደኛ በመስለም ሁለተኛ በመግደልም ነው የጨረሷቸው እና አታገኙ። ለምሳሌ ወደ አውሮፓ ስትመጡ ወደ ምን ታገኛላችሁ? ከጥቁር የተጋባ ከጥቁር የተዋለደ ምናምን ልታገኙ ትችላላችሁ። እዛ ግን ብዙም የሉም አሉ፣ ግን ብዙም የሉም። ይሄንን የመሰለ ጭካኔ ዓለም ላይ የወረደ ነገር የቀየረች ኢትዮጵያ ናት።
ይህንንም ደግሞ ተስፋው እግዚአብሔር የነበረው ግርማዊ እምዬ አፄ ሚኒሊክ ነበሩ። የአድዋ ዘመቻ ላይ ኢትዮጵያውያንን በሙሉ አሰባስበው ታቦተ ጊዮርጊስና ታቦተ ቅዱስ ጊዮርጊስንና ታቦተ ማርያምን ከሰሜን ሸዋ ታቦተ ጊዮርጊስን ከመሀል ሀገር ይዘው ወደ አድዋ ዘምተው ጥቁሮች ማሸነፍ እንደሚችሉ በማሳየት የዓለምን ስርዓት ለወጡት። ከዚያ በኋላ ነው እንግዲህ መላው አፍሪካ ውስጥ ያለው መነሳሳት የተፈጠረው። ይገዙ የነበሩ ነጮችም በሩቅ ምስራቅ ያሉትም በካሪቢያን ደሴት ያሉ ቤትም ያሉት የሰው ዘሮች ማሸነፍ እንችላለን፣ ራሳችንን ነፃነት ማድረግ እንችላለን ብለው ያወጁት ማለት ነው። ለምሳሌ ዓለም በሙሉ የነፃነት ቀን ነው የሚያከብረው። አሜሪካ የነፃነት ቀኗን ታከብራለች። ጀርመን የነፃነት ቀኗን ታከብራለች። አሁን የምኖርባት ሀገር ጀርመን በሮማውያን ስር ትገዛ የነበረች ሀገር ናት። በአብዛኛው የነፃነት ቀን ነፃ የወጡበትን ቀን ነው የሚያከብሩት። በምድር ላይ ብቸኛዋ የድል ቀን የምታከብረው ኢትዮጵያ ናት። የድል ቀን የአድዋ የድል ቀን እንጂ የነፃነት ቀን አይደለም። እና ነፃ ህዝቦች ነን። ነፃ ሆነን የተፈጠርነው ነፃ ሆነንም ተፈጥረን ደግሞ